ፕሊስ ይህን ቪዲዮ አታሳልፉ። በእግዚአብሔር እያልኳችሁ ነው እንዳታሳልፉ። ዛሬ ለቁም ነገር ነው የመጣሁት። እሱም አንዳንድ ሰዎች በምን ምክንያት ባልሆንም ሰው እንድጠላኝ እየሰሩ ያሉ ልጆች አሉ። ደግሞ አይቼ ዝም ማለቴም ጥሩ አይደለም። ሰው ወደ ሌላ እንዳይተረጉመኝ ስለምፈልግ በዩቲዩብ በኩል የተነሳው ነገር ነው። እሱም እኔ ባይዞይ ቲክታክ ላይ በኔ ቪዲዮ ሲሰሩ የኔ ካራክተርም ሲሰሩ ያገኘሁትን ሰው ሪፖስት እያረኩለት የኔም ቪዲዮ ከዩቲዩብ እያወረዱ እኔ ቲክታክ ላይ የለቀቁትን ወዳው እያወረዱ እየለቀቁ የእውነት አንድ ቀን ለምን የኔን ሰራችሁ ብዬ ማላቅም እንዳውም በቃ ሪፖስት እያረኩ ሜቢ የኔ ሪፖስት ስር ገብታችሁ ማየት ትችላላችሁ። የኔም ቪዲዮ የለቀቁት ራሱ ሪፖስት እያረኩ በኔ ካራክተር ደግሞ ብዙ ሰው ብዙ ፎሎወርስ አግኝቷል። ብዙ ሰው ቲክታኩን አሳድጓል። ይሄ ያስደስተኛል። እና ወደ ዋናው ቁም ነገሬ ስመለስ ዩቲዩብ ላይ ኮፒራይት እያረገብን ነው የሱን ስንሰራ እያሉኝ ነው። እሱ ደግሞ እውነት ለመናገር ዩቲዩብ ላይ ቪዲዮ ለቅቄ 5 ደቂቃ ሳይሞላ አውርዶ ከነ ደቂቃው ዩቲዩብ ላይ ለቃሉ። ዩቲዩብ ደግሞ ኮፒራይት የሚባል ነገር አለ። ሜቢ እያወቁም ሳያቁም ሊሆን ይችላል። ለምሳሌ የ14 ደቂቃ ከለቀኩ ወዳው አንድ ሳይቀንሱ የሚለቁት አሉ። እንደ ሪያክሽን አርጎ ደግሞ እኔ ቲክታክ ላይ ለቀቁትን እየቆራረጡ ረጅም ደቂቃ የሚሰሩም አሉ። ይሄ ሪያክሽንም አይደለም። ሪያክሽን አሁን ለምሳሌ እኔ ለቀቁት ላይ አንድ ሰው ትንተና ሲሰጥ ነው። ይሄ ደግሞ ሙሉ የኔን እያቆራረጡ በፓርቲ የሚለቁ ናቸው። ይሄ ደግሞ እውነት ለመናገር የተመቻቸ ሁኔታ ውስጥ ሆነን አይደለም የምንሰራው። ሜቢ ወደ ሚዲያ ወጥቼ ማውራት ስላልፈለግኩ ነው። ሙሉ ቀኑን ጠብቀን ያው እኔ የልጅ አባት ነኝ። ሜቢ ባለቤቴም ቤት ውስጥ ስራ እየሰራች ልጅ እያሳደግን ባገኘነው ቻንስ ደግሞ ዩቲዩብ እንሰራለን። ሌላ ገቢ ምንጭ የለንም። ዩቲዩብ ላይ የምናገኘው ነገር ነው እና ሞራል እያጣን መጣን። ድሮ በሳምንት 2 ምናምን የምንለቀው እንዴ ለሰው ነው። ከኔ ጋር የሚሰሩ ራሱ ለሰው ነው እንዴ የምንሰራው እያሉ ለምን ዩቲዩብ ላይ ገቢ ካገኘን ነው እኛም ሞራል ሆኖ የምንሰራው። እና ኮፒራይት ኦን ሳላረግ በፊት ደግሞ ለልጆች ለሁሉም መንገር ስላልቻልኩ ቪዲዮ ሰርቻለሁ። የኔ ዩቲዩብ ላይ ጫናችሁ ኮፒራይት ኦን ለማድረግ ስለተነሳው ወይ ኦን ማድረግ እየፈለግኩ ስለሆነ እንድታነሱ በኋላ ኮፒራይት ከሰጣችሁ እኔ የለበትም ብዬ ቪዲዮ ሰርቻለሁ። ቪዲዮን ደግሞ ዩቲዩብ ስርም ፌስቡክ ስርም ልታዩ ትችላላችሁ። በትንሹ ፌስቡክ ላይ ወደ 500,000 ነው የታየው። ይሄ ላያዩ ቀርቶ አይደለም ችላ ባይነት ነው። አሁን ደግሞ እኔ ማንም ሰው ዩቲዩብ ላይ ሲሰራ ኮፒራይት ሆኖ አርጋ ነው። እኔም የሰው አውርጄ አልለቅም እና ብዙ ሰው ስሜን ላጠፉ ስለኔ ቪዲዮ ሲሰሩ ስላየሁት ነው ይሄን ልሰራ የመጣው። ጥፋቴ ምንድን ነው? እስኪ ጥፋቴን ንገሩ። ዩቲዩብ ላይ አለመስራት ነው ወይ ደግሞ ዩቲዩብ ላይ ለሰው መስራት? የቱ ነው? ይሄ ራስ ወዳድነት ይባላል ብዬ አላስብም። ለምን አንድ ሰው ቤታችሁ ገብቶ መስረቅ ነው ይሄ። ከዩቲዩብ አውርዳችሁ እዚህ ላይ ብትለቁ ኖርማል ነው። ለምን ቲክታክ ላይ የእውነት እኔ ብዙ ሰው ሪፖስት ነው የሚያደርግለት በእኔ ስሰራ፣ ግን ዩቲዩብ ላይ ተለቀቀ። ዩቲዩብ ላይ ስትለቁ ኮፒራይት የሚባል ነገር አለ። ፌስቡክ ላይ አላቀውም። ይሄን አውርዳችሁ የራሳችሁ ላይ ብትለቁ ኖርማል ነው። እና እንደዚህ እንድታቁም እኔ የኢትዮጵያ ወጣት ኖርማል ኢትዮጵያዊ የሆነውን ሁሉም በአንድ አይን የሚያይ ወጣት ነኝ። ደግሞ ከዚህ በላይ እሰራለሁ ብዬ የተነሳ ወጣት ነኝ። በእኔ ሚዲያ ብዙ ሰው ማገዝ ለብዙ ሰው ድምጽ ይሆናለሁ ብዬ እየሰራው ነው እና የኢትዮጵያ ሕዝብ ይሄን እንድታቁልኝ ይፈልጋለሁ።
እና ሰዓታችሁን ስለገደልኩ ይቅርታ። ረጅም ደቂቃ ነው ያወራሁት። ቴንኪው። ኮፒ ሊንክ እና ሪፖስት ማድረግ እንዳረሱ። ወዳችኋለሁ።